አሁን ማሳጠረው ከዛ የትኛው ቁልቁለት የትኛው እሷ ከታች ድረስ አስፋልት ድረስ ነው የማጥረው። ሱቁ ድረስ ማለት ነው። ሱቁ ድረስ ታጥርና ከዚህ ያለው እኮ ብዙም አያስፈልገው። በሁለት በኩል 20 ሜትር በአንድ በኩል 12 ሜትር 61 ቆርቆሮ ነው የሰራው። የትኛው እኔ እዛ ሳጠራለሁ። የኛ ስንት ፈጅ ይመስላል? ስንት ሜትር ነው? እስከ አስፋልቱ ድረስ እስከ ኮንቴነሩ ድረስ ምን ቡና ለኔ ሻይ ለሱ ቡና 40 ሜትር ይሆናል ላይ ድረስ ከቤቱ መጨረሻ ድረስ ሆኖ ይቻላል። ግን በዛ በኩል አሁን ናሳጠራችሁ ሰውየው አሪፍ ነው። ትንሽ እንኳን አሁን በበፊቱ ልክ እንኳን ባይሆን የተወሰነች እኔ አሁን ይኸውልህ ምንም መዞሪያ እንኳን ከላይ ባልፈልግ እንኳን ማለት ነው ከነ እንደው በኩል ያለውን ዘግቼ ሙሉ በሙሉ መንገድ እንኳን መስጠት አለበት። ልንገርህ መንገድ ግዴታ ያንማ ዝጉ መዝጋት አለበት። ከላይ ያለውን ከቤቱ እንዲተገጣጠም የለም ከጀርባ እሱ ምክንያቱም እሱ አሁን ያን ቦታ የእናንተ ነው አይደል? አሁን ከዛ ውጭ ወስዷል ነው የምትለው እንደምትለው። ወስዷል። ስለዚህ እዛ ጋር ያገባው እዛ ጋር ራሴ ነው በቃ ያገባው። ከዛም በላይ ወደ ላይ ራሱ ብዙ ቦታ ወስዷል። አሁን ግን እኔ አሁን ቤት አፍርስ ምናምን አላለም። ገብቶሃል? ከእሱ ጋር ቢያንስ በዛ ባፈረሰው እኔ ከወዲያም ቦታ አለኝ ቢያንስ 30 ሴንቲሜትር አለኝ። የተውኩት ስንት ነው? ግማሽ ነበር ለመንገድ ብዬ የተውኩት ግማሽ ሜትር ነው። ግማሽ ሜትር ያማ 1 ሜትር ይሆናል። እስካሁን ነው እነሱ ድሮ እኮ ሰውዬው ሲሸጥል ዋንዘው የኔ ነው ምናምን ብሎ ነበር። ችግሩ እኮ አሁን